የ6 ዓመት ህፃን ልጅ እያለ በ1952 የፖሊዮ አውትብሬክ ወይም ደግሞ የፖሊዮ ወረርሽኝ በተከሰተበት ሰዓት በፖሊዮ ይጠቃል። አስቡት፣ ለመተንፈስ ብቻ ሲባል ከ70 ዓመት በላይ ኦልሞስት ለ72 ዓመት ያክል በዚህ ብረት ውስጥ ታጉሮ ምን አይከብድም? በጣም ነው የሚገርመው። ለመተንፈስ ብቻ ሲባል ለመኖር ብቻ እቺ እስትንፋስ ካፋችን እንድትወጣ እንድትገባ ሲባል ብቻ ማለት ነው። ይህ ሰው ፖል አሌክሳንደር ይባላል። በቅጽል ስሙ ደግሞ ዘ አይረን ላንግ ማን ተብሎ ይጠራል። በ1952 የፖሊዮ አውትብሬክ ወይም ደግሞ የፖሊዮ ወረርሽኝ በተከሰተበት ሰዓት የ6 ዓመት ህፃን ልጅ እያለ በፖሊዮ ይጠቃል። በፖሊዮ ከተጠቃ በኋላ ግን ምን ይሆናል ማለት ነው? ከአንገት በታች ያለው በጠቅላላ ሰውነቱ ፓራላይዝድ እንዲሆን ያደርገዋል ማለት ነው። እና ከአንገቱ በታች ያለውን ጠቅላላ ሰውነቱ ላይ ያለውን ጡንቻ ፓራላይዝ በሚያደርግበት ሰዓት ምኑንም ጭምር ፓራላይዝ ያደርገዋል ማለት ነው። እንዲተነፍስ የሚረዳውንም መስል ወይም ደግሞ ጡንቻ ፓራላይዝ ያደርገዋል ማለት ነው። ስለዚህ ይሄ ሰው መተንፈስ እንዳይችል ያደርገዋል ማለት ነው። ስለዚህ በዛን ሰዓት በተለይ በእንደዚህ አይነት ሁኔታ የተጠቁ ሰዎችና መተንፈስ ማይችሉ ሰዎች የሚወሰዱበት ቦታ አለ፣ የሚደረግላቸው ትሪትመንት አለ። ያም ደግሞ አይረን ላንግ የሚባል አለ። አንድ ሰው በራሱ መተንፈስ ማይችልበት ሁኔታ ላይ ሲደርስ ወይም ደግሞ ጡንቻው በራሱ እንዲተነፍስ ማያደርስበት ደረጃ ላይ በሚደርስበት ሰዓት እዛ ውስጥ ገብተው እንዲተነፍሱ ይደረጋል ማለት ነው። ስለዚህም ሰው እዛ ውስጥ እንዲገባ ይደረጋል። እንደምታዩት እንግዲህ አይረን ላንግ የሚባለው በጣም ትልቅ ሲሊንደር ነው። በውስጡ አንድ ሰው ሙሉ በሙሉ ሰውነቱ አንገቱ ብቻ ይቀርና ሌላው ነገር ውስጡ ገብቶ እንዲተነፍስ ማድረጊያ መሳሪያ ነው ማለት ነው። እንግዲህ ማሽን ቫኪዩም በሚባል ሲስተም ኔጌቲቭ ፕሬሸርን በመጠቀም ሰው እንዲተነፍስ የሚደረግበት ማሽን ነው ማለት ነው። እንግዲህ ብዙ ሰው መተንፈስ ሳይችል ሲቀር እዚህ ማሽን ውስጥ ገብቶ በጣም ለጥቂት ጊዜ ነበር የሚቆየው። ፖል ግን ኦልሞስት ለ72 ዓመታት ያክል እዚህ ማሽን ውስጥ ቆይቷል ማለት ነው። የሚገርመው ነገር ለ72 ዓመታት ያክል በዚህ ማሽን ውስጥ በሚኖርበት ሰዓት እኛ እንኳን ኑሮ ከበደን የምንል ሰዎች ማናረገውን ነገር ግን ህይወትን ከበደኝ ብሎ ሳይል በዚህ ላንግ ማሽን ውስጥ ሆኖ ሁሌ ማሽን ውስጥ መቆየት እንደሌለበት ሲረዳና ያን ነገር ሲያቅምን ማድረግ ጀመረ ማለት ነው። ፍሮግ ብሪዚንግ የሚባል አይነት ሲስተም በመጠቀም በዚህ ማሽን ውስጥ እየኖረ ከዚህ ማሽን ውስጥ እየወጣ 72 ዓመት ሙሉ በሚቆይበት ሰዓት ምን አድርጓል ካላችሁኝ ሎው ስኩል ገብቶ የህግ ትምህርቱን ጨርሶ ተመርቋል። እና መጽሐፍን በመጻፍ በጣም ብዙ ሚሊዮኖችን ለማነቃቃትና ህይወታቸውን የምርም ለመቀየር የቻለ አንድ ሰው ነው ማለት ነው። በ78ኛው ዓመቱ በ2024 ህይወቱ ሊያልፍ ችሏል። የዓለም ጤና ድርጅት እንደሚያሳየው ከሆነ በፖሊዮ ከተጠቁ 200 ሰዎች መካከል አንዱ የማይመለስ ፓራሊሲስ ውስጥ ወይም ደግሞ ልክ እንደ ፖል አይነትና እንዲሁም ሌሎች የእግር ልምሻ ሊሆን ይችላል የተለያዩ ፓራሊሲስ ውስጥ እንደሚገቡ ያሳያል። ከነዛ ፓራላይዝድ ከሆኑት ከ1% መካከል ደግሞ ከ5 እስከ 10% የሚሆኑ ሰዎች ደግሞ ምን አይነት ነገር ይገጥማቸዋል ማለት ነው? ልክ ፖል አሁን እንደሆነው አይነት በሳምባቸው ዙሪያ የሚገኘው እንዲተነፍሱ የሚያደርጋቸው ጡንቻ እንዳይሰራና ፓራላይዝድ እንዲሆን ያደርጋል። ከዛ መተንፈስ እንዳይችሉ ያደርጋቸዋል ማለት ነው። እንግዲህ በሀገራችንም በወረርሽኝ ምክንያት የፖሊዮ በሽታ በጣም ለብዙ ጊዜ ተከስቶ ያውቃል። ብዙ ሰዎችን አይተን እናውቃለን። የእግር ልምሻ ገጥሟቸው ፓራላይዝድ ሆኖ አብዛኛው አካላቸውና አሁን ላይ ግን እየጠፋ ወይም ደግሞ ኢራዲጌት እየተደረገ ያለ አንድ በሽታ ቢኖር እሱ ነው። ነገር ግን በሀገራችን በዘመቻ መልክ ሊሆን ይችላል ህጻናት ከተወለዱ በኋላ በጠብታ መልክ የሚሰጥ ፖሊዮ ክትባት አለ። ክትባት ማታስከትቡ ሰዎች ምናልባት እንደዚህ አይነት ነገር ልጃችሁ ላይ ሊከሰት እንደሚችል ማሰብ አለባችሁ ማለት ነው። ስለዚህ ክትባት በሚመጣበት ሰዓትና በሚኖርበት ሰዓት ልጆቻችሁን በማስከተብ ሁላችሁም ልጆቻችሁን ከዚህ ነገር ተከላከሉ ላለው